ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ ወይ አለንኛ ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን በየት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን ላይክ ሼር ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ የበለጠ ተደራሽ እንድንሆን ያግዘናልና እሱ እንድታረጉልን ጠይቄ ጀምራለሁ ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታረጉልን ጠይቄ ነው የምጀምረው ዛሬ በቆይታችን በጣም በርካታ ጉዳዮችን ነው የምንመለከተው የዶክተር አብይን ዝም ጭጭ ያሰኘ ድንቅ ስራ እንመለከታለን ሰሞንኛውን የዲፕሎማቶች ጎርፍ እንዳስሰዋለን ይልቃል ጌትነት ለይቶለታል ጉድ የሚያስብል ጉዳይ ፈጥሟል ምንድነው ያደረገው እሱን እናያለን ህወሓትዬ በረሃ ቅበሩኝ እያለች ነው ምን ማለት ነው ህወሓት ቤት የገባውስ ጉዳይ ምንድነው የህወሓቶቹን ጃክና ሮዝ ወይ ደግሞ ሰብልዬና በዛብህ ምን አገኛቸው ደብረጽዮንና ሞንጆሪኖ ህወሓት ማለ የገባው መሰነጣጠቅስ ወዴት ይሄዳል የጽምዶ መስራች የህወሓትን ውድቀት በአደባባይ ተናግሯል እሱን በቆይታችን የምንመለከተው ይሆናል በድጋሚ ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ በቅድሚያ ግን ሰሞኑን እንግዲህ እንደምታውቁት አዲስ አበባ በርካታ ዲፕሎማቶች እየጎረፉ ነው አረበቃን እያልን ነው በጣም በስተዋል ትላንትናም የፈረንሳይ ጦር የምድር ኃይል አዛዥ የሆኑት ጀነራል አዲስ አበባ ገብተዋል በአዲስ አበባም ተገኝተው ከመከላከያ ከፍተኛ አመራሮች ጋር ተወያይተዋል በውይይታቸውም ከኢትዮጵያ ጋር አብረው ለመስራት ፈረንሳይ ከኢትዮጵያ ጋር አብረው ለመስራት ያላትን ፍላጎት ገልጸዋል ይህ ብቻም አይደለም ጀነራሉ ኢትዮጵያ በቀጠናው ላይ ሰላምና ደህንነትን ለማስፈን እየሰራች ያለችውን ስራም አድንቀዋል እና እንደምታውቁት ከትላንት በስቲያም የአሜሪካዊው ጀነራል የአሜሪካ ጦር የአፍሪካ እዝ አዛዥ በአዲስ አበባ ነበሩ አዲስ አበባ ተገኝተው በርካታ ጉዳዮች ላይ ሐሳባቸውን ሰጥተዋል ኢትዮጵያ ወደ ቀይ ባህር ለመምጣት የምታደርገውን መንገድም አሜሪካ እንደምትደግፍ እንዲሁ መናገራቸው የሚዘነጋ አይደለም በነገራችን ላይ አዲስ አበባ እየጎረፉ ካሉት ዲፕሎማቶች በተጨማሪ ደግሞ የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ትላንትና ኳታር ገብተዋል በኳታር ተገኝተው ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋርም ውይይት አድርገዋል እንግዲህ ኢትዮጵያ ሰሞኑን ዲፕሎማሲያዊ ስራዎቿን በጣም በፍጥነት እየሰራችና ኢትዮጵያ በጣም በፍጥነት እየተንቀሳቀሰች ነው የምትገኘው እንደምታውቁት የጂ20 አባል ሀገራት ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከበርካታ ሀገራት መሪዎችና ከተቋማት አመራሮች ጋር ውይይት አድርገው ነበር የተመለሱት አንዳንድ አካላቶች ኮሰመነ የሚሉት ዲፕሎማሲ እንዲሆኗል እንግዲህ እኔ ያስቁኛል ዶክተር አብይ ሲወያዩ አረ ይሄ የፎቶ እኮ ነው ምናን ይላል የመስክ ፎቶ የሚባል ፕሮግራም እኮ ጂ20 ላይ የለም ስትወያይ ነው የምትነሳው ስትነጋገር ነው ፎቶ የምትነሳው እንጂ ፎቶ ለመነሳት የሚባል ፕሮግራም የለም እና ዝም ጭጭ ብለዋል ዝም በሉ ዝምታም ጥሩ ነው ኮሰመነ ምናምን ሲሉ የነበሩ ሰዎች ከሰሞኑ እንቅስቃሴ ጋር ተያይዞ ጸጥ ሰው እንዴት የገዛ ሀገሩ ላይ እንዲህ አይነት ክፋት እንደሚሸርብ አላውቅ አይገባኝም ለምን ስለ ሀገሩ ጥሩ ነገር ማውራት እንደሚያንቀው ለምን ስለ ሀገሩ መልካም ነገር መናገር ምጥ እንደሚሆንበት አላቅም ወደድክም ጠላህም ተናገርክም አልተናገርክም ፈለክም አልፈለክም ግን ኢትዮጵያ እየሆነላት ነው ማለት ዋጠው አወራርደው አንዱን ድል ማዋጥ ሲያቀጥህ ሌላ ድል ይጨመርልሃል በሱ ታወራርደዋል እንድታወራርዱት ውሃ ራሱ አይደለም እናቀብላችሁ ድል ነው እናቀብላችሁ ድል እናቀብላችኋለን ድል በድል ታወራረዳላችሁና ኢትዮጵያ በደንብ ተመራጭ የሆነች እየመጣች እንደሆነ የሚያሳይ ነው የአፍሪካ ብቻ ሳይሆን የዓለም ሀገራትም ጭምር ከኢትዮጵያ ጋር መስራትን እንደ ምርጫ ያደረጉ ነው በተለይ ወታደራዊ ትብብር ላይ የሚደረጉ ስምምነቶች በቀላል የሚታዩ ጉዳዮች አይደለም ደስ የሚለው ደግሞ ወታደራዊ ስምምነት የሚፈራረሙ ሀገራት ኢትዮጵያ በቀጠናው ላይ እየሰራች ያለችውን ስራ ሳይናገሩት አያልፉምና በጣም ጥሩ ነው ባለፉት 7 ዓመታት ወተናል ወርደናል ደግም ክፉም አይተናል አሁን ግን ነገሮች በደንብ እየጠሩ ዓለምም እያየ ይሄንን ያመጣው ምንድነው ቀጥ ብሎ የመራመድ በዓላማ የመጽናት ሰርቶ የማሸነፍ አድርጎ የመጽናት አድርጎ ከፍ ብሎ የመታየት ውጤት ነው ይሄ አሁን የምናየው እንዳለ ቀጥ ብሎ የመራመድ ነው በከፍታ ውስጥም በዘቅታ ውስጥም ኢትዮጵያ ማለት በጫጫታ ውስጥም በኡኡታው ውስጥም ኢትዮጵያ ማለት በእያንዳንዱ ነገር መሃል ኢትዮጵያ ብሎ ኢትዮጵያን ብቻ እንኳን ደስ አላችሁ እንኳን ደስ አለን ኢትዮጵያችን ገና ትደምቃለች
ነው የምንለው። ይህ በእንዲህ እንዳለ ደግሞ ዛሬ ሌላኛው የምንመለከተው ጉዳይ የአቶ ይልቃል ጌትነትን ጉዳይ ነው። እኔ አቶ ይልቃል ጌትነት ምኑን እንደሚያመው የሚነግረኝ ሰው አጥቻለሁ። ሰሞኑን ልክ እንደ ነጭ ፊጋ በሬ እዛ ካምፕ ውስጥ አለሁ እያለን አለሁ ብሎ ደግሞ የሚሳሳተው ስተት ያነጠንጠ ማለት ሻኛ ያለው መሀይምነትን ከየት እንደገዙት አላውቅም። ምኑን እንደሚያመው እኔ ምን እንደሚያጨስ አላውቅም። ዛሬማ በጣም በብዙ የቪዲዮ ማስረጃ ነው ማሳያችሁ። ማለት ምን ነው የሚያም ምን አይነት ክትባት ነው ያመለጠኝ? ዘመድ የለውም እንዴ ሰውዬ? እንዴ ግራ የገባው ነገር እኮ ነው የሆነብን። ማለት እንዴት ይሄ ሰውዬ ፓርቲ መርቷል? ይሄ ሰውዬ ፖለቲካ ውስጥ ቆይቷል? ማለት መማሩን ምናምን ፖለቲካ ውስጥ ቆይቼበታለሁ ምናምን ከሚለው እድሜ አንጻር አሁን ማሳያችሁን ነጥብ ማንሳቱ ማፈሪያነቱን ነው የሚያሳየው። በጣም ማፈሪያነቱን ማለት ነው። በመጀመሪያ አቶ ይልቃል ጌትነት እኔ በጣም እያሳቀኝ ያለው ጉዳይ ማለት በፖለቲካል ሳይንስም ተቀባይነት የሌለው በምናምንም ተቀባይነት የሌለው በምንም አይነት ሎጂክ ተቀባይነት የሌለውን ሐሳብ በመሰንዘር ታዋቂ ለመሆን እየጣረ ያለ ይመስለኛል። ግራን ይገባኝ። ታዋቂም አዋቂም ለመምሰልም በሚያደርገው ጥረት ውስጥ ነተበ ሰውየው። በቃ ነተበ ማለት ይሄ እንዴት እንደዚህ እህየት ያለ እንትን አህያነትን የህዳር አህያነትን ሊጎናጸፍ እንደቻለ አላውቅም። ድሮ ምን ይል ነበር መሰላችሁ? ስለ ህገ መንግስት ሲያነሳ ህገ መንግስቱ እንትን ነው፣ ህገ መንግስቱ ነው አማራን ያስገደለው ምናምን ይል ነበረ። ልክ እንደዚህ አሁን ያለው ሁኔታ አማራን ለማጽዳት ይቆሙ ናቸው። ቀደም ባልኩ መሰረት እኮ ይሄንን ህገ መንግስት አንድ አካል ከተቀበለ አማራ ካለበት ሁሉ መግደልና ማረድ ማሳደድ ህገ መንግስታዊ ይሄንን ምንም መሸፋፈን የለባቸው። አምነ መቀበል አለበት። ሰው ሲሞት ሊያሳዝን ይችላል። እንዴት በህግ የተቀረጸ ብለህ መደነቅ ልትችል ይሆናል። እውነታው ግን ይሄ እኛ የኢትዮጵያ ብሔር ብሔረሰቦች የራሳችን አመለካከት ያለን፣ የራሳችን መኖሪያ ስነ ምህዳር ያለን፣ የተዛባ ግንኙነት የነበረን። ስለዚህ ይሄን የተዛባ ግንኙነት አርመን በብሔረሰቦች መፈቃቀር ሌላን ኢትዮጵያን እንፈጥራለን ከተባለ አማራ ቤንሻንጉል ውስጥ አገሩ እንዳልሆነ ወይ ማመን አለበት። ስለዚህ ወደ ሌላ መሸሽ አለበት፣ ወይም ደግሞ የአገሩ እንዲሆን ከፈለገ ይሄን የተጻፈው ነገር መቀየር አለበት። መሀል ላይ መንገድ የለም። ስለሆነም ያሉት ተቋማት ሁሉ አማራን ለማጽዳት የቆሙ ናቸው። ምንም መፍራት የተዛባ ግንኙነት ለማረም ማለት ምን ማለት ነው? አሁን ደግሞ ስለ ህገ መንግስቱ የሚለውን ስሙት። ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር ነው። አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ኢትኒክ ፌዴራሊዝም ይኖር አይኖር እኛ ምን አገባን? ለብቻችን ጊዜው ሲመጣ ምን አይነት አስተዳደር ቢኖር ጥሩ ነው ተብሎ ሁሉም የያዘበትን ነገር እንነጋገራለን። የኢትዮጵያን ሁኔታ በጋራ መበየን ነው የሚለው። ምንን ነው የሚያም ማለት በጣም ነው እንደሚያም። ይሄ ሰው የትላንት ያለውን ዛሬ አይደግምም። ምንም አይነት የሐሳብ ድር የለውም። ሰብስታንስ ያለው ትግል አይደለም የሚያደርገው። እኔ ስለ ህገ መንግስቱ መቀየር አለመቀየር ስለ ህገ መንግስቱ ምናምን ለማውራት አይደለም። እኚህ ሰዎች እንደዚህ ናቸው። ይልቃል ጌትነት እንደዚህ ነው ማለት እነኚህ ሰዎች የሚመሩት ትግል እንደዚህ ነው። እኔ አይገባኝም ምን እንደሚያስብ ማለት ጭንቅላት ውስጥ ምን አይነት ሐሳብ እንደሚመላለስለት አይገባኝም። በጣም ያሳቀኝን አንድ ሐሳብ ሰንዝሯል። የኤርትራ መንግስት አድናቂ ነው ይልቃል ጌትነት። ስሙት። ለኤርትራ በጣም ስስ ልብ አለ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበሩ እኮ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ። ቱ ቢ ሆነስት ዩዚ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢ ሆነስት ዩዚ ግን ደግሞ እንደዚህ ሲከዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው አይኔበር እንደዛ እና ባሉበት ቦታ ሆኖ እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ይሉ ቃሌንም አልለውጠው። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣
ፉል ኮንትሮል ኦፍ ዜት ካንትሪ ያላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚስ ዴይስ እሱ ነው። እንደሰማችሁት ነው። ከኤርትራ መንግስት ምኑን ነው የምታደንቀው? በእናት ምኑ ተመቸ ማለት ሸበጡ ነው የተመቸ? ምርጫ አለማድረጉ ነው የተመቸ? ወጣት ማሰደዱ ነው የተመቸ? ሀገር ከዓለም ኋላ ማስቀረቱ ነው የተመቸ? አንድን ሀገር ጊዜና ሰዓት የቆመበት ተብሎ የማስጠራት ልዩ የሆነ ኋላ ቀርነትን ስለተላበሰ ነው የተመቸ? ምኑ ነው የተመቸ? ይታያችሁ። የኤርትራ መንግስት አድናቂ፣ የኢሳያስ አፈወርቂ አድናቂ የኢትዮጵያ መንግስት ተቃዋሚ ሆኖ ሲመጣ እሺ አትልማ። ምኖዬና ምኖዬ ይባባላሉ። ሽታዬ ምንን ነው የሚያም ማለት እኔ ሌላ የምጠይቅ ጉዳይ የለም። ምንን ነው የሚያም? ተው ይልቃል። እኔ በዚሁ ከቀጠልክ እኔ ማደግን እንጃ፣ ስታድግ ግን ይቆጫል። በጣም ነው የሚቆጭ። ማለት ሲቆጭ በጣም ነው የሚቆጭ። የኤርትራ መንግስት አድናቂ ነኝ። ሌላ በጣም የሚያስቅ ሀሳብ አንስቷል። ሰላማዊ ትግል ያለ ጠመንጃ ግቡን አይመታም ብሏል። እስቲ ስሙት። ሰላማዊ ትግል ያለ ጠመንጃ አይካሄድም አይነት ነገር ሀሳብ አንስቷል። እስቲ አዳምጡት። አሁን ደግሞ ጠመንጃ የሚያነሱ በሰላም የሚታገሉ አብሮ መጣ እንጂ አዲስ ነገር ልክ ሰላማዊ ትግል ሰራ የሚል ፕሩፍ ያላቸው አስመስለው የሚያወሩ ሰዎች አሉ። ይህንን ለምን እንደማያወሩ። ሁለተኛ ነገር ሶሪያም ተችሏል፣ ሊቢያም ተችሏል። እነዛ ሀገሮች የት እንደው ያነሱ ግን አያነሱልሽ። ሴሪያ የት ነው ያለው? ሊቢያ የት ነው ያለው? የመን የት ነው ያለው? ስለዚህ ጠመንጃ የግድ መሆኑን ይሄ አይነግርሽም ራሱ። ይህን ግን አያነሱልሽ። ምኑን ከምኑ ነው የደባለከው? ሲጀመር ሰላማዊ ትግል ብሎ ጠመንጃ፣ ሰላማዊ ትግልና ጠመንጃ አብሮ የሚሄድ ነገር እኮ አይደል። አሁን እንዲህ ያሰብክ ነው ፖለቲካ ፓርቲ የመራኸው? እንዲህ ያሰብክ ነው ራስን ፖለቲከኛ ብለህ የምትጠራው? እንዲህ ብሎ የመናገር ሞራል ኖሮህ ነው ሌላ ሰው የምትተቸው? ሰላማዊ ትግልና ጠመንጃ ካለበት ምኑ ሰላማዊ ትግል ሆነ ታዲያ? የትጥቅ ትግል እኮ ይሄ ምን ሆኗል?